ሰላም ዩቲዩብ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ምን ይዤላችሁ መጥቻለሁ? ታይታኒክ። ይህ አፕሪል 10 1912 የተከሰተ ክስተት ነው። አርኤምኤስ ታይታኒክ የተሰኘው መርከብ በዓለማችን ላይ ትልቁ እንዲሁም ደግሞ በጣም ቅንጡ የሚባል መርከብ ነው እስካሁን ድረስ ማለት ነው። የመጀመሪያ ጉዞውንም ጀመረ። የመጀመሪያ ጉዞውን የጀመረውም ደግሞ ከሳውዛምፕተን ማለትም ከእንግሊዝ ወደ ኒውዮርክ ወደ አሜሪካ ነበረ ጉዞውን የጀመረው። ሁሉም አይነት ሰዎች ነበሩበት በዚህ መርከብ ላይ። ለምሳሌ ያክል እንደ አክተሮች ነበሩበት፣ ዝነኛ ታዋቂ ሀብታም ባለሀብቶች ነበሩበት፣ እንዲሁም ደግሞ የኢንዱስትሪዎች ባለቤቶችም ነበሩበት። ከዚህ ሁሉ ግን ልዩ የሚያደርገው ደግሞ ስደተኞችም ጭምር ነበሩበት። ሁሉም ግን ሲጓዙ የነበሩበት ለአንድ ርዕስ ነው። እሱም ደግሞ የተሻለ ህይወትን ፍለጋ ነበር፣ በተለይ ደግሞ ለስደተኞች ማለት እና ይህ መርከብም ሲመራ የነበረው ደግሞ በ62 ዓመቱ ሲኒየር ካፕቴን ኤድዋርድ ጆንስ ሜዝ ይባል ነበረ። በዚህ ሰውዬ ነበረ ሲመራ ወይም ደግሞ ሲታዘዝ የነበረው ይህ መርከብ። በዚህ መርከብ ማለትም በተሳፋሪዎች በህዝብ እንዲሁም ደግሞ በመገናኛ ብዙሃን በጣም ብዙ ደስታ ነበር። 269 ሜትር ርዝመት እንዲሁም ደግሞ 53 ሜትር ያክል ከፍታ የነበረው የዓለማችን ትልቁ መርከብ ብቻ አልነበረም። በዚህ መርከብ ላይ የነበረ የቅንጦት ህይወት በጣም አስደናቂና ሲያነጋግር የነበረ ነው። በዚያን ጊዜ መርከቧን በባህር ዳርቻ ላይ ለመገንባት 7.5 ሚሊዮን ዶላር ያክል የዋጋ ግሽበት ከግምት ውስጥ ካስገባ ዛሬ ከ400 ሚሊዮን ዶላር ጋር የተስተካከለ ዋጋ ይኖረዋል። በመርከቧ ውስጥ ያሉ መገልገያዎች እንዲሁም ደግሞ ማስጌጫዎች ውስጥ በጣም የሚያነጋግረው ምንድነው ባለ 5 ኮከብ ሆቴል እንኳን በአሁኑ ሰዓት ላይ ያለ በዛ ሰዓት የነበረ ያክል ነው። ይህም ማለት ደግሞ የተለያዩ ባለቀለም መስታወቶች እንዲሁም ደግሞ ከእንጨት የተሰሩ 2 ትላልቅ ደረጃዎች የነበረበት ነው። ለምሳሌ ያክል የሞቀ መዋኛ ገንዳ፣ የቱርክ መታጠቢያዎች፣ የኤሌክትሪክ መታጠቢያ ገንዳ፣ ጂሞች፣ 4 ሬስቶራንቶች፣ 2 ፀጉር ቤቶች እንዲሁም ደግሞ ትልቅ ቤተ መጻሕፍት የነበረበት ነው። በተጨማሪ ደግሞ ይህ ታይታኒክን መርከብ ለመገንባት ከደህንነት ባህሪያት ውስጥ ከነበሩት ውስጥ ምን ተብሎ ይታመን ነበር? ይህ መርከብ የማይሰምጠው ወይም ደግሞ አንሲንኬብል ሺፕ ተብሎ ይጠራ ነበር፣ ወይም ደግሞ የማይሰምጥ መርከብ ተብሎ ይታመን ነበረ። በህዝቦች መካከል መቼም ልትሰምጥ የማትችል መርከብ ነበረች። ይህ ማለት ደግሞ ደህንነቱ የተረጋገጠ መርከብ ነው ማለት ነው። ዋይት ስታር ላይን የተባለ ኩባንያ ነበረ ይህን ታይታኒክ የተሰኘውን መርከብ የገነባው። የኩባንያው ምክትል ፕሬዝዳንት የነበሩትም ደግሞ በህዝብ ፊት ወጥተው ነበረ ይህች መርከብ ልትሰምጥ የማትችል መርከብ ነች ብለው በእርግጠኝነት የተናገሩት። ከ2 ቀን በኋላ ማለትም ታይታኒክ ጉዞውን ከጀመረ ከ2 ቀን በኋላ አፕሪል 12 1912 እንደ ኤሮፓያን አቆጣጠር ለመጀመሪያ ጊዜ 2 የበረዶዎችን ማስጠንቀቂያ ታይታኒክ አይታለች። ወደ አሜሪካ ለመድረስ ታይታኒክ የሚያቋርጠው የአትላንቲክ ውቅያኖስን ነበር። ይህ የአትላንቲክ ውቅያኖስ ደግሞ በበረዶዎች የተሞላች ነበረች። ለዚህ መርከብም አደገኛ የሆነ የበረዶ ግግሮች ነበሩበት። እነዚህ ማስጠንቀቂያዎች ያልተለመዱ ነገር አይደለም። በውቅያኖሶች ላይ የሚጓዙ መርከቦች ብዙውን ጊዜ በሬዲዮ ይነጋገራሉ። በአቅራቢያቸው ላይ ትናንሽ ሺፖች ወይም ደግሞ መርከቦች ስለሚገኙ ከነሱ ጋር ያመለክታሉ። እነዚህን ማስጠንቀቂያዎች ታዲያ ካገኘ በኋላ ታይታኒክ መንገዱን 2 ጊዜ ቀይሯል፣ አደጋን ለማስወገድ ማለት። በጣም የሚያሳዝነው ነገር ምንድነው? የሁሉ ማስጠንቀቂያዎች ከደረሱት በኋላ ግን የመርከቧን ፍጥነት ሲሄድበት የነበረውን የመርከቧን ፍጥነት ሊቀንስ አልቻለም። ይህም መርከቡ ሲጓዝበት የነበረው ፍጥነት ደግሞ 21.5 ኖት ነው። ይህም ደግሞ በሰዓት 40 ኪሎ ሜትር ያክል ነበር። ከ2 ቀን በኋላ አፕሪል 14 1912 7 የበረዶ ማስጠንቀቂያዎችን አይቶ ነበር። ሆኖም ግን ካፕቴን ስሚዝ እና የሱ ቡድኖች ግን ይህን ማስጠንቀቂያ ችላ ብሎ ነበር ያለፉት። የማይቀረው አይቀርምና ቀኑም ቀስ በቀስ ተቃረበ። ፀሐይዋም ጠለቀች፣ ሙቀቷም ቀነሰ። አፕሪል 14 ምሽት ላይ የሚታወቀው ነገር ግን ጨረቃ ለመኖሯ ነው። ማለትም የጨረቃ ብርሃን አልነበረም በዛ ሰዓት ላይ። እናም በዛ ሰዓት ላይ ጨረቃ ብርሃን ስላልነበረ የእይታ መጠኑ ያስቸግራቸው ነበር። ማለትም ምሽት ነበረ፣ በዛ ላይም ደግሞ ከፍተኛ የሆነ ነፋስ ነበረ። በመርከቧ ላይ ክሮውን ኒስት ያለ ትንሽ መድረክ ነበረ። ይህም መድረክ ማለት ምን ማለት ነው? ከመርከቧ ላይ በከፍታ ብረት ላይ የሚገኝ ትንሽ የጎጆ ነገር ነች። ይህችም ጎጆ ጥቅሟ እዛ ላይ ሰው ይቀመጣል ወይ ይቆምና ከፊት ያለውን አደጋ አስቀድሞ ይናገር ነበረ። ይህም መድረክ መመልከቻ ቦታ ምን ይባላል? ሉኪንግ አውት ፖይንት ወይም ደግሞ የመመልከቻ ቦታ ማለት ነው። ሉኪንግ አውት ፖይንት ወይም ደግሞ የመመልከቻ ቦታው ላይ የሚቀመጠው ሰው ዝቅተኛ የሆነ የሙቀት መጠን ያለበት ነው። ማለትም ደግሞ ብርድ፣ ንፋስ የበዛበት ነው ማለት ነው። ከዚህም በላይ ደግሞ ሌሊት ነበር።
ቀዝቃዛው ነፋስ አይናቸውን ያደርገዋል። ይህም ደግሞ ለማየት ደግሞ በጣም አስቸጋሪ ያደርገዋል። ከምሽቱ 5 ሰዓት ከ39 ሆነ። ፍሬድሪክ የተባለ ሰውም ደግሞ ሉኪንግ አውት ፖይንት ላይ ወይም ደግሞ ያቺ የመመልከቻ ጎጆ ላይ ተቀምጦ ነበረ። እናም በድንገት አንድ ትልቅ የበረዶ ግግር በፊቱ አየ። እሱም ባየ ሰዓት በጣም ደነገጠና ከታች ያሉ ሰዎች ንቁ እንዲሆኑ ደውሉን 3 ጊዜ መደወሉን ቀጠለ። እዛም ስልኩን አንስተው መኳንንቶቹን መጥራት ጀመሩ። ማለትም ሁሉን ሰው መጠራራት ተጀመረ። ከፊት ለፊታቸው የበረዶ ግግር እንዳለና መርከቧን ወዲያውኑ እንዲመሯት ይጮህ ነበር። የመጀመሪያው ኦፊሰር ዊሊያም ይባላል። እሱም ልክ እንደሰማ ለኢንጂን ክፍሎች ወይም ደግሞ ለሞተር ክፍሎች ወዲያውኑ መልእክት ሰጥቷል። ከዛም መርከቧን ሁሉም ተዋክበው ወደ ግራ ያዞሯታል። እንዳለመታደል ሆኖ ግን ዘግይተው ነበረ። ከዛም ከ1 ደቂቃ በኋላ ማለትም 5 ሰዓት ከ40 ላይ ይህ መርከብ በሚያሳዝን ሁኔታ ከበረዶ ግግሩ ጋር ተጋጨ።